እቺ ልጅ ለማዋረድ ካልፈራ ምንም ነገር ከሌለ ይስጠኝ። ምንም ነገር እንደሌለ በደንብ ሩታ ጉዷ ይጋለጣል። አብርሃምን ያደረገችበት ነገር ጠንቅቃ አንተ ራሱ ታውቃለህ። ምንም ማውቀው ነገር የለም። ይሄ ፋይል አብርሃምን የሚያድን ፋይል ነው። እቺ ልጅ ይኸውልህ ምንም ነገር እንደሌለባት በደንብ ጠንቅቃ ታውቃለህ። ይኸውልህ ካልፈራ ምንም ነገር የለም። ይኸውልህ ለምን ትፈራለህ? ፈረንጁ ልቀቅ። ምንም ነገር እንደሌለ ደግሞ እኔ ጠንቅቃ ታውቃለህ። በቃ ሰጠኝ። ለምን ትከራከራለህ? ለምን ትፈራለህ? ብዙ ፋይል ስማኝ፣ እኔ እዚህ ውስጥ ያለውን ነገር ማለት ነው የሩታና የኤፍሬም ጉድ ከሆነ እግዚአብሔር ምስክሬ ነው። የምነግርህ ነገር ሩታንም ኤፍሬምንም ምን እንደማደርጋቸው እኔ ነኝ የማውቀው። ሩታንም ኤፍሬምንም ሚዲያ ላይ ነው የምበትንላቸው። ይሄንን ጉዳቸው ቀልዴን አይደለም፣ ሚዲያ ላይ ነው የምበትንላቸው። ወራዶች ሳይፈልግ ይሄ ልጅ ሳይፈልግ በግድ ከእኔ ጋር ሁናለ እንዴ? ፈልጎና ፈቅዶ አብርሃም የምታውቀው ይሄ ነው፣ እንደዚህ ነው። ይሄንን አብርሃም ነው የምታውቀው። እኔ ይሄን ፋይል ስሰጠ ይሄን መረጃ ስሰጠ አብርሃምን እንድታድነውና ወደ ራሱ እንዲመለስ ቤተሰቡን እንዲመርጥ ከቤተሰቡ ጋር ያለው ፍቅር እንዲመለስ ብቻ ፍላጎት ስላለኝ እንጂ ለሩታ ጥላቻ ኖረኝ እንዳልሆነ ሁሉም ሰው እንዲያውቅልኝ እፈልጋለሁ። ምክንያቱም ይኸውልህ አብርሃም እንደ ዕቃ ወደዚህ ወደዛ ያደረጉበት ምክንያት አብርሃም ላይ ያሴሩበት የሰሩበት እያንዳንዱ ስራ እዚህ ላይ አለ። አብርሃም አሁን ላይ ከራሱ ጋር አይደለም፣ እኛንም እህቱንም ሁላችንም እየሰማ አይደለም። እንዴት በአንዴ ተነስቶ ቤተሰቡን ሊረሳ ይችላል? እንዴት ጓደኞቹን ሊረሳ ይችላል? ይሄ ልጅ ከናላቃችሁ ከኤፍሬምና ከሩታ ውጪ ማንንም እየሰማ አይደለም። ይሄንን ታውቃለህ። ይሄንን አድርግ ሲሉት ያደርጋል፣ ይሄንን በል ሲሉት ይላል። በቃ ይሄ ነው ልጁ። አብርሃም የምታውቀው አብርሃም ይሄ ነው። አንተ ማንም ሰው የሚያውቀው አብርሃም ይሄ ነው። ሄርሜላ የሚምረጥ ሩታ የሚምረጥ ብቻ አብርሃም ወደ ራሱ ብቻ ይመለስ። አብርሃም ከራሱ ጋር እንደሆነ አታውቅም። ምን ሆነ አብርሃም እንደዚህ እንደ ዕቃ ማንንም ሰው ሲያመላልሰው ጤነኛ ነው? ይሄንን ነገር በግልጽ ራሱ እየተናገረ እኮ ነው። ምንም አልሆንኩም፣ በግድ ጤነኛ አልሆንኩም ነው። በግድ ታማህል እንውሰድ ሐኪም ቤት በግድ ነው። ይሄ ልጅ እኮ አልታመምኩም አለ፣ ምንም አልሆነም፣ ከልጄ ጋር ነኝ ከሚስቴ ጋር ነኝ አለ። ከዚህ በላይ ምን ትፈልጋለህ? አብርሃም እኮ ሩታና ኤፍሬም በል ያሉት ነው እያለ ያለው። በዚህ ሂድ ይሉታል፣ በዛ ሄረ እንደ ፈረስ ልጓምን ይዘህ እንደዚህ ነው እየመሩት ያሉት። ይኸውልህ ካሌብ እየሰማኸኝ ነው? ገና ለገና እቺ ልጅ ሰላሟን እንዳታገኝ ፈልገህ ከሆነ በጣም ተሳስተሃል። ገብቶሃል? ከዚህ በፊት ሰላሟን ነው የምፈልገው የሆነ ነገር ነው የምፈልገው እያልክ እያወራህ የነበርክ ሰውዬ ዛሬ አዋርዳታለሁ የሆነ ነገር አደርጋታለሁ እያልክ እያወራህ ነው። ሰምተኛል አይደለ? እየሰማው ነው። ምን ያየህበት ነገር አለ? አንተ ራሱ ጠንቀቀህ ታውቀዋለህ። ገባ? እኔ አሁን ምንም ማውቀው ነገር የለም። ንገረኝ። እኔ ለአንተ ልነግርህ አልችልም። ይሄን ነገር ለራሷ ለሩታ ነግሬያት እሷ ራሱ ልትቀበለው ፈቃደኛ ስላልሆነች እኔ ደግሞ በዚህ ልክ አብርሃም ተሰቃይቶም የሆነ ነገር ሲሆንም በዚህ ልክ እንደ ዕቃ ከአንድ ቦታ ወደ አንድ ቦታ እንደ ሕፃን ልጅ ሲያጓጉዙት ማየት አልፈልግም። ስለዚህ ይሄ ልጅ ወደ ራሱ ተመልሶ እሷን ከመረጣት በቃ ከሷ ጋር ይሁን አይደል? አንተ ምን እኔ እንዳንተ ጨነቅላት ነበር፣ እንዳንተ አስብላት ነበር። ቆይ አንተ ወንድም ላይ ይሄ ቢደረግ ደስ ይላል? ወንድም እንደዚህ ፈዞና ደንዝዞ በዚህ አይነት ሁኔታ ውስጥ ቢያልፍ ምን አይነት ነገር ይሰማሃል? ምንም አይሰማኝም። ምክንያቱም ይሄ ልጅ ወደ ልጁና ወደ ሚስቱ እንጂ የተመለሰው ምንም ሆኖ አይደለም። አየህ አንተ ይኸውልህ አንዳንዴ እውነትን መጋፈጥ ጥሩ ነው። በነገራችን ላይ ፈረንጆ አውቃለሁ ለሩታ እንደምታስብላት እንደምትጨነቅላት አውቃለሁ። ነገር ግን ይሄ ሁሉ ነገር በቃ ይብቃ። አንዳንዴ ጥፋት እያጠፋች ከጥፋቷ ጎን አንቁም። በቃ ተይ እንበላት። ተይ ደግሞ ጥፋቷ ንገረኝ ካሌብ። ምን ነክቷል? አልነግርህም። ጥፋቷ ይኸውልህ እኮ ካልነገርከኝ እንዴት ነው መግባባት የምንችለው? እኔ ይኸውልህ ይሄንን ነገር በቃ እኔ ዛሬ አቤል ጠርቼዋለሁ። አብርሃም እንደዚህ ሆኖ ማየት ስለማልፈልግ እያንዳንዱ ነገር ለሱ ሰጥቼው ለአብርሃም ማሳየት ካለበት ለቡዜም ማሳየት ካለበት ሁሉ ነገር አሳይቶ በቃ አብርሃም ወደ ጤናው እንዲመለስ ነው ፈልገው። ገባ? አንተ በዚህ ልክ ለሩታ መጨነቅ ይገባኛል። ምንም ነገር እንዳትሆን ነው። እኔም ያንተ ስሜት ታጋራዋለሁ። እሷ ምንም እንዳትሆን በዚህ ነገር ውስጥ እንዳታልፍ ብዙ ነግሬያታለሁ፣ ብዙ አውርቻታለሁ። ግን ፍቃደኛ ስላልሆነች ኦልሬዲ ሁሉ ነገር ይበቃል። አብርሃምና ሩታ አንድ ላይ እንዲሆኑ አትፈልግም ነበር ነው? እስካሁን ምን ማለት ነው? አትፈልግም ነበር ነው ማለት ነው? እስካሁን ይኸውልህ አንድ ላይ ሆኑ፣ ልጃችሁን አንድ ላይ ማሳደግ ጀመሩ። አሁን ሌላ ነገር ፈጥረ ደግሞ ድጋሚ አንድ ላይ እንዳይሆኑ ሌላ ነገር እየፈጠርክ ነው ያለው። ገብቶሃል አይደለ? አሁንም ቢሆን የሆነ እኔ ማላውቀው ነገር ካለ ሩታ ምንም እንደሌለባት ነው ማውቀው። ምንም እንደማታረግ 100% በሷ እተማመናለሁ። የሆነ ነገር አድርጋ ከሆነ ንገረኝ እያልኩ ነው እኔ። ይኸውልህ ለራሷ ለሩታ ነግሬያት ለተሰማኝ ፈቃደኛ አይደለችም። ምክንያቱም አብርሃም ከጇ እንዳይወጣ ወይም ደግሞ አብርሃም የሌላ ሆኖ ማየት ስለማትፈልግ ይህን ነገር ልትጋፈጠው ፈቃደኛ አይደለችም። ስለዚህ እሷ ደግሞ እኔ እንደ አንድ ባለ አእምሮ ጥሩ እንደሚያስብ ሰው ጥሩ አገናዝቦ የትኛውም ነገር እንደሚያደርግ ሰው ስታስበው
የትኛውም ሰው በየትኛውም ሁኔታ ውስጥ ቢያልፍ ያለ ፍላጎቱ ያለ ፈቃዱ ወይም በአንዳንድ ነገሮች አሳስረው የግድ ካንተ ጋር እንዲሆን ማድረግ የለብም። ሩታም እያደረገች ያለው ነገር ይሄ ነው። ኤፍሬምና ሩታ አንድ ላይ ሆነው እየሄዱበት ያለው መንገድ ስላልተመቸኝና እያደረጉት ያለው ነገር ልክ ስላልሆነ በቃ ሁሉ ነገር እዚህ ጋር መብቃት አለበት። አንተም ይሄ ሁሉ ነገር ማየት ከፈለክ ፋይሉን አይተህ የሩታን ነገር ትተህ የአብርሃም ሰላም እንዲመለስ የምታደርግ ከሆነ ሁሉ ነገር አሳያለሁ። ይኸውልህ አሁንም ቢሆን እናንተ ሰላሙን ሳይሆን እየፈለጋችሁ ያላችሁት ልጁን ይበልጥ እናንተም አንተም እነ ቡዜም እንዳለ ማለት ነው እሱን ለማሳበድ እንጂ እየሞከራችሁ ያላችሁት እሱን ነፃ ለማውጣት አይደለም። ገብቷል አይደለ? እሱን ነፃ ለማውጣት ከሆነ በዚህ አይነት መንገድ አይደለም የምትሄደው። ከልጁ ጋር ነጠለኸው አይደለም። ይሄ ልጅ ከልጁ ጋር ሲነጠል ምን አይነት ስሜት እንደሚሰማው ራስ ታውቀዋለህ። ይኸውልህ ከልጁ ጋር እኮ ከራሱ ጋር ሆኖ ከልጁ ጋር ቢሆን ደስ ይለኛል። አብርሃም በትክክለኛ መንገድ እያሰበ እያገናዘበ ይሄ ልጅ እኮ ማለት ነው እየተናገረ እኮ ነው። ይሄ ሰው ልጅ መናገር ስለቻለ ብቻ ጤነኛ ነው፣ ውስጡ ሰላም ነው ማለት አይደለም። እንደ በግ እኮ ነው እንደዚህ እንዴት ምናምን እያለ ይሄ ሁሉ ነገር እንዴ አብርሃም በፊት አንተ ስታውቀው እንደዚህ ነው እንዴ? አብርሃም እንዴት እንዳያደርገን እንደነበር እንዴት ያወራ እንደነበር እንዴት ነገሮችን ያደርግ እንደነበር ጠንቅቀህ አታውቀው። ከሄርሜላ ጋር መሆን ስለማይፈልግ በግድ አንተም ከሄርሜላ ጋር ለማድረግ እየሞከርክ ከሆነ ከዚህ በፊት እያደረግከው ነገር እንዳለ እያስመሰልክ ነበር ማለት ነው። ከሩታ ጋር የሆንክባት ጊዜዎች ከጎንሽ አለው እያልካት የነበረው እስካሁን እያስመሰልክ ነው ማለት ነው። ገብቶሃል አይደለ? ፈረንጁ እኔ ይኸውልህ አብርሃም ወደ ጤንነቱ ይመለስ አልኩኝ እንጂ ከሆነ ሰው ጋር ይሁን ከሄርሜላ ጋር እንዲሆን ፈልጋለሁ ሌላ ነገር እንዲሆን ፈልጋለሁ በፍጹም አላልኩም። ይሄ ልጅ ወደ ራሱ ተመልሶ የራሱ ፍላጎትና የራሱ ውሳኔ ማድረግ አለበት። ገባ? እዚህ ጋር መጣ ታስመስል ካለ እያስመሰልኩ አንተም ደግሞ ምንም አይነት ማስመሰል የለም። አሁን አቤል እየመጣ ነው። እኔ ይሄ ሁሉ ነገር ለአቤል ሰጠዋለሁ። አቤል ደግሞ ሁሉ ነገር ያጋልጣል። ስለዚህ አንተ ልታስቆመኝ እንዳትሞክር። ከምትፈልግ ተው ከሆነ አብርሃም አንተም እንደ ወንድም የምታየው ከሆነ የምታስብለት ከሆነ ይሄ ሁሉ ነገር ከአቤል ጋር ተባብረን ልጁን ወደ ህሊናው እንመልሰው። እሷን ለማሸማቀቅ ምናምን እየሞከርክ ከሆነ ማትወጣበት ነገር እየገባህ እንደሆነ ልንገርህ ከዚሁ ማለት ነው። ምክንያቱም ሩታ ምንም ነገር እንደማታረግ ራሴ ጠንቅቄ አውቃታለሁ። እኔም እንዳንተ ነበር ምለው ምንም ነገር አታረግም ብዬ ወገቤን ገትሬ ምንም አታረግም ብዬ ወገቤን ገትሬ ነበር ማውራት ነው። ይኸውልህ አንዳንዴ በነገራችን ላይ የሰው ልጅ ስለምንወደውና ስለምናስብለት ጥፋቱን መሸፈን አለብን ማለት አይደለም። ታውቀኛለህ በደንብ አድርገህ አብርሃም ላይ እንዴት እንደዞርኩበት ጓደኛዬ ላይ እንዴት እንደዞርኩበት በደንብ ታውቀዋለህ። አቤላ እንዴት ነህ? ሰላም ነው አለ። ምንድነው አቻኩል ይጠራል ካለ አቤላ አሁን ሁሉም ነገር እዚህ ጋር ይበቃል። በስልክ አንዳንድ ነገሮች አውርተናል አውቃለሁ፣ ግን ደግሞ ሁሉም ነገር ይበቃል። የአብርሃም እንደዚህ መሆን እንደሚያሳስብህ አውቃለሁ። አብርሃም እንደዚህ አይነት ነገር ውስጥ እንዳያልፍ በዚህ ሁኔታ ውስጥ እንዳይሰቃይ እንደምትፈልግ አውቃለሁ። ያለ ፍላጎቱና ደግሞ ያለ ፈቃዱ ከሩታ ጋር እንደሆነ አንተ ራሱ ጠንቀህ ታውቃለህ። ስለዚህ ይሄ ነገር በቃ ሩታና ኤፍሬም እያደረጉ ያለው ነገር ስላለ አንተ በቃ ልጁን አድነው። እኔ ፈረንጆ አሁን እዚህ ጋር እየተከራከረ ነው፣ ሁሉ ነገር አታድርግ እያለኝ ነው። እኔ ግን አብርሃም ወደ ራሱ እንዲመለስ ስለምፈልግ ብቻ እኔ ሁሉ ነገር በቃ እንዲያበቃ ፈልጋለሁ። እዚህ ጋር ምንድነው እሺ ማለት አንተ እንዴት ሊመለስ ፈለክ? በዛ ልክ ብዙ ነገር እያረክ እንደሆነ አውቃለሁ። ማለት ለሩታ ብዙ ነገር እያረክ እንደሆነ ነበር አውቃለሁ። አሁን ደግሞ ተቀየረ እንደዚህ ማለት ምን ግራ ያጋባል? ምን አግኝተህ ነው? ወይስ ሩታ ላይ እና ኤፍሬም ላይ አጠገባቸው ነበርክ? ምን ብታገኝ ነው እንደዚህ ልትል ቻልከው? ይኸውልህ አቤላ እኔ የምታውቀው ነገር ካለ የማውቀው ሙሉ ፋይል አለ፣ ሙሉ መረጃ አለ። ኤፍሬም ሩታ አንድ ላይ ሆኖ ሲያወሩ አብርሃም ላይ ሲያሴሩ እያንዳንዱ ነገር እንደዚህ የመሆኑ ምክንያት ሁለታቸው እንደሆኑ ሙሉ መረጃ ሙሉ ማስረጃ አለኝ። ለሩታ ይሄን ነገር ላወራት ሞከሪያት አልፈልግም፣ አልሰማው ነው ያለችኝ። ስለዚህ አንተ ደግሞ ለአብርሃም የምታስብለት ነው የምትጨነቅለት ከሆነ አብርሃምን አድነው። በሚገባ ብዙ ነገር እየለፋውት ያለው ለሱ እንዲድን ነው፣ ወደ መጀመሪያው ማንነቱ እንዲመለስ ነው። ስለዚህ አንተም ገብተዋል ማለት ነው አብርሃም ከራሱ ጋር እንዳልሆነ። አዎ በደንብ ነው የገባኝ። በቃ ስለዚህ ስለ ኤፍሬም እና ስለ ሩታ የሆነ ነገር ልትለኝ ነው የመጣው? አዎ ስለ ኤፍሬም እና ስለ ሩታ እያደረጉ ያለው ነገር ልክ እንዳልሆነ የምታውቀው ነገር ካለ እኔም ብዙ መረጃ እያሰባሰብኩ ነው፣ ብዙ ነገር እያረኩ ነው፣ ወደ ትልቅም ነገር እየሄድኩ ነው። ስለዚህ የምታውቀው ነገር ካለ አንተ የእውነት አሳስቦ ከሆነ ምንም አስበህ ካልሆነ እንድታግዘኝ ይፈልጋል። እኔ ይኸውልህ በመጀመሪያ ደረጃ ምንም ማሰቤም አይደለም። ይሄን ነገር ሳደርግ ህሊና ስላለኝ በደንብ አስበህ ነው። ካሌብ እዚህ ጋር መታ አታስመስል። ምንድነው ያስመሰልኩት? ከሩታ ጋር የነበርከው እንዳለ እያስመሰልክ ነበር። እያስመሰልኩ አይደለም፣ ድጋሚ እያስመሰልክ ነው። ሌላ ሰው ሲመጣ እና ደግሞ ላንተ የሆነ የሚጠቅም ሰው ሲመጣ ሌላ ነገር ፈጥረ ደግሞ ለምትን ለማለት ይኸውልህ በደንብ እያስመሰልክ። እኔ ምንም እያስመሰልኩ አንተ የአብርሃም እንደዚህ መሰቃየት እንደዚህ መሆን ያስደስታል ነው?
እንዴ አብርሃም ነፃ እንዲሆን አፈልግም ነው ያለበት ሁኔታ። በዚህ አይነት መንገድ እንደዚህ ሲሰቃይ ደስ ብሎ ነው? ነፃነቱን ደግሞ የሚያገኘው ከሚስቱና ከልጁ ጋር ብቻ ነው። ሌላ ሰው መተ ስድሮ አይደለም ነፃነቱን የሚያገኘው። ገብቶሃል አይደለ? ሌላ ሰው አምጥተህ ከዚህ ጋር ከሱ ጋር ነው መሆን ያለብሽ እያልክ በግድ እያጣበቅከው አይደለም። ልጁ ከልጁና ከሚስቱ ጋር ደስተኛ ሆኖ እየኖረ ነው። ምንም አልሆንኩም እያለ ባፉ እየተናገረ ነው። አንተ ደግሞ ሌላ ነገር ፈጥረህ እንደ አዲስ ሌላ ሴት ጋር እንዲሄድ ከፈለክ ይኸውልህ ይሄ ለሁለቱም ጥላቻ ነው። ለሩታ ብቻ አይደለም፣ አብርሽንም ጠልተው እንጂ ሩታን ብቻ ጠልታት አይደለም። በደንብ ልብ ጠንቅቆ ያውቀዋል። እስካሁን የነበርኩ ከሩታ ጋር አስመስለህ አይደለም። ይሄን ነገር ይኸውልህ ሩታ ራሷ ታውቀዋለች። እኔ ከመሬት ተነስቼ እንደዚህ አይነት ነገር ላደርግ ሩታም ላይ የመቀየር ፍላጎት የለኝም። አሁንም ቢሆን ሩታ ምንም እንድትጎዳ አልፈልግም። ምክንያቱም አሳሳላታለሁ፣ አስብላታለሁ። እህቴ ልጅ ግን ደግሞ ጥፋቷን ልደግፍ አልችልም። አቤል እኔ በቃ አብርሃም እንደዚህ ሲሆን ማየት አልፈልግም። እያደረጉት ያለው ነገር በጣም ነው የሚያስጠላው። ወይ የእውነት እንደዚህ ከሆነ በቃ አውቃለሁ የምትለው ነገር ስለ ኤፍሬም እና ስለ ሩታ አብርሃም ላይ ያደረጉበት ነገር አውቃለሁ የምትል ከሆነ እና ስጠኝ አጠገብህ መጥቻለሁ እኮ እያልኩ ነው። ወሬ ማብዛት አያስፈልግም። ነገሩ አብርሃም ወደ ራሱ እንዲመለስ እናድርግ። እሱ የመረጠው ከዛ ወደ ራሱ ተመልሶ ሄርሜላ ይምረጥ ሩታ ይምረጥ፣ ብቻ አብርሃም ወደ ራሱ ብቻ ይመለስ። ስለዚህ ሩታና ኤፍሬም ላይ የምታውቀው ነገር ካለ ንገረኝ። ምን እንዳደረጉበትም ነገር የምታውቀው ነገር ካለ ንገረኝ። ገብቶሃል አይደል? እኔ ብዙ ነገር እያደረኩ ነው። ግዴታ ወደ በቪዲዮ መምጣት የለብንም። ስለዚህ የምታግዘኝ ነገር ካለ አግዘኝ። ምንድነው የምታውቀው ነገር? እሰጥሃለሁ ያልከኝም ነገር ምንድነው የምትሰጠኝ? እኔ እውነት ለመናገር ማለት ነው እሱ ፈረንጁ እንደሚለው አስመስዬ ወይም ደግሞ ከዚህ በፊት ከሩታ ጋር ለሩታ ሳስብላት በሩታ ምክንያት ብዙ ስጣላ የነበረው እያስመሰልኩ እንዳልሆነ በመጀመሪያ እንዲረዳልኝ ይፈልጋለሁ። ምክንያቱም አንድ ሰው ሳትወደውና ለሱ ቦታ ሳይኖርህ ያ በሙሉ መስዋዕትነት አትከፍልለትም። አሁንም ሩታ ላይ የሆነ ነገር ቢፈጠር እንደ ወንድም ከጎኗ ነኝ። የትኛውም ነገር ዋጋ ለመክፈል ከጎኗ ነኝ። ግን ደግሞ ጥፋቷንና ክፍተቷን በዛ ልክ አብርሃም ላይ የአብርሃም ወንድም ኤፍሬም እና እሷ እንደዚህ እሱ ላይ ሲያደርጉ ማየት ስላቃተኝ ህሊኔ በቃ ሰላም ሊሰጠኝ ስላልቻለ ነው ይሄ ሁሉ ነገር ላደርግ የቻልኩት እንጂ በፍጹም አንተ እንደምታስበው አስመስዬ ወይም ሩታ ላይ ተቀይሬ እንዳልሆነ እንድትረዳኝ እፈልጋለሁ። ከዛ ይኸውልህ አንተ ስለዚህ ማለት ነው ካሌብ ሌላ ነገር አስበህ አይደለም ማለት ነው። አብርሃም ወደ ራሱ እንዲመለስ ብቻ ስለፈለክ በቃ ሌላ ምንም። ስለዚህ ወደ ራሱ ተመልሶ እንደተቀየረ አብርሃም ታውቃለህ፣ ከራሱ ጋር እንዳልሆነ ታውቃለህ። ሁሉም የሚያውቀው ጉዳይ ነው። እዚህ ጋር እየካዱ እንጂ ፈረንጁም እየካደ ስለሆነ እንጂ አብርሃም እንደተቀየረ ከራሱ ጋር አይደለም። አብርሃም ከራሱ ጋር እንዳልሆነ አታውቅም። ምን ሆነ? አብርሃም እንደዚህ እንደ ዕቃ ማንንም ሰው ሲያመላልሰው ጤነኛ ነው ይሄ ልጅ? ይሄንን ነገር በግልጽ ራሱ እየተናገረ እኮ ነው። ምንም አልሆንኩም፣ በግድ ጤነኛ አልሆንኩም ነው። በግድ ታማህል እንውሰድ ሐኪም ቤት በግድ ነው። ይሄ ልጅ እኮ አልታመምኩም አለ፣ ምንም አልሆነም፣ ከልጄ ጋር ነኝ ከሚስቴ ጋር ነኝ አለ። ከዚህ በላይ ምን ትፈልጋለህ? አብርሃም እኮ ሩታና ኤፍሬም በል ያሉት ነው እያለ ያለው። በዚህ ሂድ ይሉታል፣ በዛ ሄራል እንደ ፈረስ ልጓምን ይዘህ እንደዚህ ነው እየመሩት ያሉት። እነሱ ልጓሙን ይዘዋል፣ በፈለጉት አቅጣጫ ይመሩታል። ስለዚህ በጣም 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 አመሰግናለሁ። አብርሃም ከራሱ ጋር እንዳልሆነ ታውቃለህ። ስለዚህ አንተ ከአብርሃም ከሩታም ከኤፍሬም ማጠገብ እንደሆንክ ማንም ሰው ያውቃል። ስለ ሩታ የምትከራከር ስለ ኤፍሬም የምትከራከር የነበርክ ሰው ነህ። አሁን ግን አብርሃም ከራሱ ጋር እንዳልሆነ ታውቃለህ ማለት ነው። ስለዚህ ስለ ሩታና ስለ ኤፍሬም አብርሃም ላይ ምን እንዳደረጉ አንተ ታውቃለህ ማለት ነው። በደንብ ነው የማውቀው። በቃ የምታውቀው ነገር ስጠኝና እኔ ለአብርሃም ላሳየው፣ ወይ ደግሞ ከአብርሃም ከራሱ ጋር ስላልሆነ ቡዜ ይቷለች ከሷ ጋር ሆኜ ነገሮችን ለማስተካከል እንሞክር። ከዛ በኋላ አብርሃም ወደ ራሱ ይመለስና ሄርሜላም ይምረጥ ሩታም ይምረጥ ወደ ራሱ ብቻ ይመለስ። እኔ የምፈልገው እሱ ነው። ገባ? እኔ አብርሃም ወደ ራሱ ተመልሶ ከፈለገ ከልጁና ጋር መሆን ይችላል፣ ከፈለገ ከሄርሜላ ጋር፣ ከፈለገ ብቻው መሆን ይችላል። ይሄ ልጅ ኦልሬዲ መወሰን ይችላል ማለት ነው። ስለዚህ አንዳንድ ሰው ያለ ፍላጎቱ የሆነ ነገሮች ሲገባ እያየን፣ ያለ ፍላጎቱ ብዙ ነገሮች እየተደረገበት እያየን፣ አንተም በዚህ ልክ መሆኑ ልክ አይደለም። ስለዚህ ጤነኛ አይደለም እያላችሁ ከዛ በኋላ አሁን ደግሞ እሺ ወደ ጤናው ተመለሰ ብላችሁ አስቡና ሩታን ቢመርጥ እንኳን መልሶ ይሄ ልጅ ታሟል ማለታችሁ አይቀርም። ገብቷል አይደል? ተስተካክሏል ብላችሁ አስባችሁ እንኳን ወደ ልጁ ቢመለስ አሁንም ታሟል ብላችሁ ሌላ ነገር ልፈጥሩ ነው። በደንብ ጠንቅቄ ያውቃችኋል። ይኸውልህ የምታግዘኝ ነገር አግዛለሁ ወይ ደግሞ እሰጥሃለሁ አሳይሃለሁ ያልከኝ ነገር ስጠኝና ለቡዜ ላሳያት። አብርሃም አሁን ላይ ከራሱ ጋር አይደለም፣ እኛንም እህቱንም ሁላችንም እየሰማ አይደለም። እንዴት በአንዴ ተነስቶ ቤተሰቡን ሊረሳ ይችላል? እንዴት ጓደኞቹን ሊረሳ ይችላል? ይሄ ልጅ ከናላቃችሁ ከኤፍሬምና ከሩታ ውጪ ማንንም እየሰማ አይደለም። ይሄንን ታውቃለህ። ይሄንን አድርግ ሲሉት ያደርጋል፣ ይሄንን በል ሲሉት ይላል። በቃ ይሄ ነው ልጁ። አብርሃም የምታውቀው አብርሃም ይሄ ነው። አንተ ማንም ሰው የሚያውቀው አብርሃም ይሄ ነው። ሩታ ራሱ በቃ እሺ። ስለዚህ አሁን የምታውቀው ነገር ካለ ስጠኝ።
ነገሮችን ለማስተካከል ልሞክር። አቤላ እኔ ይሄን ፋይል ስሰጥ ይሄን መረጃ ስሰጥ አብርሃምን እንድታድነውና ወደ ራሱ እንዲመለስ ቤተሰቡን እንዲመርጥ ከቤተሰቡ ጋር ያለው ፍቅር እንዲመለስ ብቻ ፍላጎት ስላለኝ እንጂ ለሩታ ጥላቻ ኖረኝ እንዳልሆነ ሁሉም ሰው እንዲያውቅልኝ እፈልጋለሁ። ምክንያቱም ይኸውልህ አብርሃም እንደ ዕቃ ወደዚህ ወደዛ ያደረጉበት ምክንያት አብርሃም ላይ ያሴሩበት የሰሩበት እያንዳንዱ ስራ እዚህ ላይ አለ። ከጠላቶቿ ጋር ተባብረ ፋይል ምናምን የምትለው ምንድን ነው? የምን ፋይል? ምን ይሄ ፋይል ይኸውልህ የአብርሃምን ህይወት የሚመልስ ፋይል ነው። ክች ልጅ ለማዋረድ ካልፈራ ምንም ነገር ከሌለ ይስጠኝ። ምንም ነገር እንደሌለ በደንብ ሩታ ጉዷ ይጋለጣል። አብርሃምን ያደረገችበት ነገር ጠንቅቃ አንተ ራሱ ታውቃለህ። ምንም ማውቀው ነገር የለም። ይሄ ፋይል አብርሃምን የሚያድን ፋይል ነው። ክች ልጅ ይኸውልህ ምንም ነገር እንደሌለባት በደንብ ጠንቅቃ ታውቃለህ። ይኸውልህ ካልፈራ ምንም ነገር የለም። ይኸውልህ ለምን ትፈራለህ? ፈረንጁ ልቀቅ። ምንም ነገር እንደሌለ ደግሞ እኔ ጠንቅቄ አውቃለሁ። በቃ ሰጠኝ። ለምን ትከራከራለህ? ለምን ትፈራለህ? ብዙ ፋይል ስማኝ እኔ እዚህ ውስጥ ያለውን ነገር ማለት ነው የሩታና የኤፍሬም ጉድ ከሆነ እግዚአብሔር ምስክሬ ነው። ምዬ የምነግርህ ነገር ሩታንም ኤፍሬምንም ምን እንደማደርጋቸው እኔ ነኝ የማውቀው። ስለዚህ ማለት ነው አንተ በጣም አመሰግናለሁ። ይሄ ትልቅ ነገር ነው። ከሩታ አጠገብና ከኤፍሬም አጠገብ ነበር፣ ሁሉ ነገር ታውቃለህ። ስለዚህ እኔ ለኔ ተውልኝ። ከቡዜ ጋር ሆኜ የማደርገውን እኔ ነኝ የማውቀው። እኔ የምፈልገው እሱ ነው። አንተ በዚህ ልክ ውስጥ ደግሞ ሰምተኛል። እሷን ለማሸማቀቅ ወይም ደግሞ እሷን ለማሳፈር የፈጠርከው ነገር እንጂ እዚህ ውስጥ ምንም ነገር እንደሌለ በደንብ ጠንቅቄ አውቃለሁ። ከነሱ ጋር ተባብረ ከሩታ ጠላቶች ጋር ተባብረ የሆነ ነገር እየፈጠርክ እንጂ ፈረንጁ ልቀቀው። ይኸውልህ ሩታ አጠገብ የነበረ ሰው ነው ስለ ሩታ የሚከራከር ሰው ነበር። እያስመሰለ ነበረ። እያስመሰለ ምንም ማስመሰልበት ነገር እያስመሰልክ ነው። ፈረንጁ ተረጋጋ። እያስመሰልክ ነበር። በዚህ ነገር ውስጥ ምንም ነገር ካልፈራ ታዩ ለፈርቻ አይደለም በደንብ ተማመንበት። ለምን ትከራከራለህ? ካሌባ ያለው ነገር ስለ ሩታ ስለ ኤፍሬም እዚህ ውስጥ አለ አይደል ብዙ ነገር። ስለዚህ አንተ በኮንፊደንስ ነው አንተ አሁን ከኤርሜላ ጋር እንዲሆን አይደለም ይሄን ነገር ወደ አብርሃም ወደ ራሱ ተመልሶ እንዲመርጥ ነው። ከልጁነት ከፈለገም ከኤርሜላ ጋር በቃ አንተ ትክክለኛ ሰው ነህ። በቃ ሌላ ነገር የለም። ይሄን ነገር ደግሞ እኔ እንዴት እንደማዋርዳችሁ አሳያለሁ። ሩታንም ኤፍሬምን በቃ የምፈልገው እሱ ነው። ይሳካል። እስቲ አንተ አዋርዳችሁ ይሳካል። ይዛ ለማንኛውም ካሌብ አመሰግናለሁ። ዞራችሁም ሩታና አብርሃም አንድ ላይ ይሆናሉ። እንዳትጠራ። እኔ ከህሊናው ጋር ከራሱ ጋር ሆኖ ሩታን ይምረጥ፣ ከራሱ ጋር ሆኖ ሩታን ይምረጥ። እየሰማኝ ነው አይደል? ሌላ ነገር ለመፍጠር አትሞክር። እየሰማኝ ነው። የምትሰማ ከሆነ ሰማ። ሌላ ነገር ለመፍጠር ፈረንጁ ትሰማኛለህ አይደል? ሩታንም ኤፍሬምንም ሚዲያ ላይ ነው የምበትንላቸው ይሄንን ጉዳቸው ቀልዴን አይደለም ነው ሚዲያ ላይ ነው ወተንላቸው ወራዶች። ሳይፈልግ ይሄ ልጅ ሳይፈልግ በግድ ከእኔ ጋር ሆናለ እንዴ? ፈልጎና ፈቅዶ አብርሃም የምታውቀው ይሄ ነው። እንደዚህ ነው። ይሄንን አብርሃም ነው የምታውቀው አይደለም። በራሱ ኮንፊደንስ ያለው አብርሃም ነው በራሱ ነገር ይወጣ። ለማንኛውም አመሰግናለሁ። ከዚህ በፊት የሰራው ነገር አሳፍሮት እንጂ ይሄ ልጅ ምኑ አይደለም። አንተ ግን በምንገናኝበት መንገድ ምንም ነገር እንደሌለባት ሩታ በደንብ ጠንቅቄ ያውቃለሁ። አሁን ላይ ለሷ ከጠላቶቿ ጋር ተባብረ እሷ ለማሳፈር የፈጠርከው ድራማ ሴራ እንጂ ምንም ነገር የለም። ካልፈራ ይሄ በሙሉ ነገር መናገር አይጠበቅብም። አሁን ይኸውላችሁ የምፈልገው አብርሃም ወደ ህሊናው እንዲመለስና የእያንዳንዱ ሰው ጉድ እንዲጋለጥ ብቻ ነው የምፈልገው። እዚህ ጋር ከሄርሜላ ጋር እንዲሆን ወይም ደግሞ ሌላ ነገር እንዲፈጥር አይደለም። ከህሊናው ጋር ካስተሳሰቡ ጋር ሆኖ ይሄ ልጅ መወሰን ያለበት ነገር ይወሰን። ስለዚህ ለራሱ እንተው፣ ህሊናው ይመለስ። እንደ ዕቃ ወደዚህ ወደዛ እንዲያረጉት አይደለም የምፈልገው። ሁላቸውም አሁን ፈረንጁ በዚህ ልክ ስሜታዊ ሆነው የሩታን ነገር ስላጋለጥኩኝ ነው። በቃ ይሄ ደግሞ እኔ ከእውነት ጎን መቆም ስለምፈልግ እንጂ ሌላ ሐሳብ ሌላ ፍላጎት ኖረኝ አይደለም አሁንም። ስለዚህ ሁላችሁም ማነው ኤፍሬምም ሩታም እያንዳንዳችሁ ከእንግዲህ በኋላ የእጃችሁን ታገኛላችሁ። በቃ እኔ አሁንም ሩታ ምንም እንድትሆን አልፈልግም። ነገር ግን እውነቱ ተጋልጦ አብርሃም ወደ ራሱ ስሜት ብቻ እንዲመለስ ነው ፈልገው። ለማንኛውም ለነበረን ቆይታ በጣም አመሰግናለሁ። ወዳችኋለሁ።